ሬት በማድረግ አስተያየቱን ሰጥቶ መሄድ ይችላል ማለት ነው። አሁን ወደ ውስጥ ገብተን መመልከት እንችላለን። እንደምታዩት ከላይ ኢሜል ነው የምናስገባው፣ ከታች ደግሞ ፓስወርዳችንን ነው። ይሄኛው ኢሜል እና ፓስወርድ የሚሰጠን መጀመሪያ ሬጂስተር ስናደርግ ነው። ወደ ውስጥ ገብተን መመልከት እንችላለን። ልክ ወደ ውስጥ እንደገባ የምንመለከተው እኛን ፔጅ ነው። እዚህኛው ፔጅ ላይ እንደምታዩት የትኛው ሁለት ዩዘሮች መምረጥን ያስችለናል ማለት ነው። እዚህ ጋር ዌልካም ቱ ካች አድሚን ይላል። ልክ መተን እዚህ ጋር አድሚን ከገባን በኋላ ሁለት አድሚን ይሄኛው አፕ አድሚን ነው የሚባለው ሌላ የከስተመር አፕ ስላለ ነው። እዚህ ጋር ካች አድሚን የሚል አለ፣ ካሸር የሚል አለ። ሁለት ዩዘሮች ነው ያሉት። ይሄም የተደረገው ለፕራይቬሲ ሲባል ነው። አድሚን ማለት ሙሉ ለሙሉ የሬስቶራንቱን ሁሉንም ነገር ከዋጋ ዝርዝር ጀምሮ ሁሉንም ካታጎሪዎችን ምናምን እናስተካክለው ሴቲንጎቻችን ምናምን ያሉት እዚህ ውስጥ ነው። ስለዚህ እዚህ ጋር ዲፊካልት ፓስወርዱ ከ1 እስከ 6 ነው። እሱን በማስገባት ወደ ውስጥ መግባት እንችላለን። ወደ ውስጥ እንደገባን ይሄን ፔጅ እናያለን። እንደምታዩት በስተግራ በኩል ሳይድ ባር ላይ ብዙ አይነት ኦፕሽኖች አሉ ተደርድረዋል። ይሄኛው ካታጎሪያችን እና ፕሮዳክቶቻችን ናቸው። መጀመሪያ ግን ከኦርደሮቻችን መጀመር እንችላለን። ኦርደርስ ይላል። ኦርደርስ የሚለው ላይ እዚህ ጋር ከተመለከታችሁ የተለያዩ ቦታዎችን ምናምን ይዘው የመጡ ናቸው። ሎኬሽን ማለት የመጣበት ቦታ ነው። ሎኬሽን ነምበር ማለት ከመጣበት ቦታ ስፔሲፊክ እንትኑን ይዞ ነው የመጣው። ለምሳሌ ከቴብል ከመጣ ቴብል ብሎ ሁለተኛ የቴብል ቁጥሩን ነው ይዞ የሚመጣው ማለት ነው። ወደ ውስጥ ገብተን አክሽን ላይ ደግሞ ቪው ዲቴል ብለን መግባት እንችላለን። እዚህ ጋር ገብተን ሎኬሽኑ ከላይ ያስቀምጥልናል። ከዛ የመጣበትን ስፔሲፊክ ቦታ ያስቀምጥልናል። ከዛ ዝቅ ስንል እዚህ ጋር ስም ያዘዘው ሰው ስም አለ፣ ስልክ ቁጥር አለ። ከዛ አብሮት ኖት ደግሞ መጻፍ ከፈለገ ስለሚፈልግ ይኸው እዚህ ጋር እንደምታዩት ኦርደር ኖት ይልና ዊዝ ቢር ይላል አስቀምጦልናል ማለት ነው። ኳንቲቲያችን አለ 1 ይላል። ቶታል ፕራይሳችን እዚህ ጋር አስቀምጦልናል 1014 ብር። ከዛ ኦርደራችንን ሁሌ ከታዘዘ በኋላ አክሴፕት ወይም ዲክላይን ማድረግ እንችላለን። ማይሆን ትእዛዝ ከሆነ እዚህ ጋር ዲክላይን ማድረግ እንችላለን። ትእዛዙን ከተቀበለው ኮንፈርም ካደረግነው አክሴፕት ማድረግ እንችላለን። ለምሳሌ ለውጭ ትእዛዞች በስልክ ካረጋገጥን በኋላ እዚህ ጋር መተን አክሴፕት ማድረግ እንችላለን ማለት ነው። ወደ ውጭ ተመልሰን ሌላ ተጨማሪ ኦርደሮችን ማየት እንችላለን። እዚህ ጋር ይላል ሚስጥር ይላል። ስማቸውን አስቀምጦታል፣ ስልክ ቁጥር አስቀምጧል። ያዘዙት ፕሮዳክት ይኸው እዚህ ጋር ተቀምጧል። ኳንቲቲው ተቀምጧል። የመጣበት ሲኒማ ነው። ነምበር 01 ይላል። ማለትም አሁን ይሄ የመቀመጫቸው ቁጥር ሊሆን ይችላል። ይህን ተከትለን ኦርደራችንን ሰርቭ ማድረግ እንችላለን ማለት ነው፣ እናደርሳለን። እዚህ ጋር ቶታል ፕራይሳችን 780 ነው። ለምታዩት እዚህ ጋር አክሴፕት ዲክላይን ማድረግ እንችላለን። ተመልሰን እንየው። አሁን በስተግራ በኩል ይሄኛው አፕ ደስ የሚለው ግዴታ ከስተመሩ ባያዝ ራሱ ይሄን አፕ መጠቀም ከፈለግን ማለትም በዚህ